ህወሓት መርቶት የሚሳካ ምንም ውጊያ የለም ብያምናለሁ። 1 ሚሊዮን ያህል ሰው እኮ አስፈጅተሃል ስትለው 2 ሚሊዮን ያልሆነው እኮ በእኔ ምክንያት ነው የሚል እኩይ በትግራይ ያለው እንዲህ ባለው ሁኔታ የፖለቲካ ኃይሉ በተሰባበረበት በተሰነጣጠቀበት ሁኔታ ከሻዕቢያ ጋር የሚደረግ ድሪያ በትግራይ ህዝብ ላይ እሳት ከማምጣት በስተቀር የሚፈይደው ምንም ስለሌለ ይህንን ነገር በአክቲቭሊ ማነወር አክቲቭሊ መቃወም የሚገባ ነው። ኢትዮ ፎረም ላይ እንደተገለጸው ግዛቱ ጽህፈት ቤቱ ላይ ብቻ የሆነ አንድ በአሁኑ ወቅት ህወሓት ጽህፈት ቤት የመሸጉት መሳፍንት መታሰር የፈሩ የደነበሩ ደናቁርት የፈጠሩት ቡድን ነው። እነዚህ መጀመሪያ ህዝቡን አቃጥለው ግን እነሱ አይቃጠሉ። በዚህ ሁኔታ እነዚህ መርተውት የሚሳካ የፖለቲካ ግብ እነዚህ መርተውት የሚገኙ ወታደራዊ ድል ሊኖር አይችልም። ቀድሞውኑ ሽንፈት ውጤቱ እንደሆነ የታወቀ ጦርነት ደግሞ መጀመር የለም። በማጥፋት የሚታወቅ ኃይል የሚመራው ጦርነትም ሆነ የሚሰራው ፖለቲካ የትግራይን ህዝብ ጥቅም ሊያረጋግጥ አይችልም። በዚህ ምክንያት እነዚህ ሰዎች ከዚህ በፊት እንዳደረጉት በሚሊዮኖች ህይወት ላይ እንዲወስኑ ሊፈቀድላቸው በፍጹም አይገባም።